ዓለም ገበያ የፈጣን ለውጥ ማሳያ። ዓለም ገበያ ከተማ አስተዳደር ለኢንቨስትመንት ብሎም ለሁለንተናዊ ልማት ተመራጭ ህብረ ብሔራዊነት አንድነትና ብዙሃነትን የሚያንጸባርቅባት ሰላምና ሰላማዊነትን መለያዋ የሆነ በፍጥነት እየተለወጠች ያለች ደማቅ ከተማ ናት። በማዕከላዊ ኢትዮጵያ ክልል ስልጤ ዞን ውስጥ የምትገኘው ዓለም ገበያ ከከተማ አስተዳደርነቷ ባሻገር የሳንኩራ ወረዳ አስተዳደር መቀመጫም ናት። ዓለም ገበያ ከተማ በክልሉና በስልጤ ዞን ደረጃ በተሻለ በፍጥነት እያደጉ ከሚገኙ ከተሞች መካከል ግንባር ቀደም ተጠቃሽ ከተማም ናት። ከተማዋ ነዋሪዎቿ ብቻ ሳይሆኑ መልክዓ ምድሯም ጭምር ህብረ ብሔራዊ ነው። ከአንድ በላይ ቀለም፣ ከአንድ በላይ ብሔረሰብ፣ ከአንድ በላይ ቋንቋ፣ ከአንድ በላይ ሃይማኖት ወዘተ የከተማዋ ልዩ መገለጫዎች ናቸው። ዓለም ገበያ ከተማ አስተዳደር በ5 ቀበሌያት የተደራጀች ስትሆን 6 የአስፋልትና የጠጠር መንገድ መውጫ በሮች አሏት። ወራቢና ቡታጅራ የፌዴራል አስፋልት ከዓለም ገበያ ጋዝ በር፣ ዳሎቻ ጦራ ዩራብ ከዓለም ገበያ ወራቢ፣ ስንብጣና ሚቶ ዩራብ ከዓለም ገበያ በሸነ ዩራ፣ ዓለም ገበያ ቦኖሻ ከተማ አስተዳደር ዩራፕ መንገድና ከዓለም ገበያ ወላይታ ሶዶና አርባ ምንጭ የፌዴራል አስፋልት መንገድ አቋርጦት የሚያልፍና የንግድ እንቅስቃሴዋም ሆነ ማህበራዊ መስተጋብሯ ለማዕከላዊ ኢትዮጵያ ክልል ማዕከል ያደርጋታል። በተለይም ከተማዋን አቋርጦ የሚያልፈው የአዲስ አበባ ቡታጅራ፣ ወራቤ፣ ሀላባ፣ ወላይታ ሶዶና አርባ ምንጭ ሀገር አቋራጭ አስፋልት መንገድ ላይ መገኘቷና የሰላም ማማ መሆኗን ለንግድና ለኢንቨስትመንት ስራዎች ተመራጭ አድርጓታል። በአገር አቀፍ ደረጃ ተፈላጊ የሆኑ ስንዴ፣ በርበሬ፣ ገብስና የበቆሎ ምርቶች ከከተማዋ ዙሪያ በሚገኙት ሳንኩራ ወረዳ ቀበሌዎች በስፋት ይመረታል። ከተማዋ በሳንኩራ ወረዳ እምብርት ላይ መገኘቷ በበላቴ ወንዝ ላይ የተገነባው የመስኖ ግድብ በቅርብ ርቀት ላይ መገኘቱና ሌሎችም የመስኖ አምራች አካባቢዎች በዙሪያው መኖራቸው ከከተማዋ የግብርና ምርቶች ቁልፍ መዳረሻና የገበያው አማራጭ ያደርጋታል። ዓለም ገበያ የተረጋጋው ሰላሟ፣ ተስማሚው የአየር ንብረቷ፣ ታታሪ ነዋሪዎቿ በታማኝነትና በቅንነት ከተማዋን ለማገልገል እየተረባረቡ የሚገኙ መሪዎቿ የከተማዋ የመጪ ጊዜ እድገትና ብልጽግና ትልቅ ተስፋዎች ናቸው። ከተማው እንደ ባንክ፣ የኢንዱስትሪ መንደርና አሁን ላይ ደግሞ የኢንቨስትመንት መሬት ወስደው የዱቄት ፋብሪካዎችና የገበያ ማዕከላትን፣ የነዳጅ ማደያዎችን እና ደረጃቸው የጠበቁ ሆቴሎች በፍጥነት እየገነቡ ያሉ ባለ